አንድ ነገር ወደ ኋላ ሄጄ ላስታውስሽ ባለፈው ስታወሪ አልወድም ነበር ፕሮግራሙን ከዛ ቀስ እያልኩ እየወደድኩ መጣ ለሊት ነበር ማይ ማለት ምን አይቼ መሰለህ ማልወድ ማርያምን በጣም ነው መወዳት እሺ እና አረንጓዴ ቲሸርት ለብሰህ ማርያምን አናመልካትም ምናምን ስትል እንዴ ዝግት አረኩትና አዎ በኢየሱስም አይ ነው በስልኬ ነው ዲ ምናምን ብዬ ደነገጥኩ በጣምና ዲት ዲላል ውስጤ መላለሳል በቃ ደሞ እዩ ይለኛል አይዋለው እየከፈትኩ ማለት ነው አንድ ቀን ለሊት ብቻዬን ድምጹን ቀንሼ ሌላ ሰው እንዳይሰማኝ ሳይው ለካ ትክክል ነው የሚታመነው የሷ ልጅ ነው ኢየሱስ ክርስቶስ እንጂ ማርያም አትታመንም እንወዳታለን እናከብራታለን በድንግልና ጌታ ኢየሱስ ክርስቶስን ወልዳለች አረንዴ እዚህ ቤት ማርያም ትልቅ ክብር አላት አናቅምኛ እኔ አሁን አውቃለሁ እዛ ያሉ ሰዎች አያቁም የማርያም ስዕል ተረግጦ እንደሚገባ ነውኛ ገና እኮ ከቤተ ክርስቲያን ስንማር እንዳስሟቸው እንዳትጠጓቸው ኢየሱስ ነው የሚሉት ኢየሱስ ራሱ አይሉትም እንዳታምኑ እንዳሰሟቸው እንዳቀርቧቸው ነው ምንባል ያልዳነ በጣም ብዙ ህዝብ አለ በጣም ብዙ ማለት ነው መዳን አለባቸው በእውነት ለኔ አይደለም ላንተ አይደለም ለራሳቸው መዳን ስላለባቸው ልክ ምስሏን ረግጠን እንደምንገባ ቸርች ስንገባ ምስሏን ረግጠን ረግመን ምናምን እንደምንገባ ነው የሚነገረን ከልጅነቴ ሳድግ ምስሏን ረግጠን እንደምንገባ ነው ስለዚህ በቃ ጴንጤ ሲባል በጣም ነው ምንፈራ በጣም ማለት ነው ጭራሽ ከጴንጤ ጋር ማከዋል ኮኔ ራሴ መረጨት አለብኝ እኔ ራሴ ማለት ነው እንደዛ ነውና ያ ህዝብ ያሳዝነኛል በእውነት በጣም ጸሎት ያስፈልጋል ያ ህዝብ እንዲያቅ የምፈልገው ነገር ማለት ነው ሌላ ኢየሱስ እንጂ የድንግል ማርያም ልጅ እንዳልሆነ ድንግል ማርያም እዚህ ጋር ምንም አይነት ነገር እንደሌላት እንደማናከብራት ነው ክብር ያላት እዚህ ቤት ነው ትክክለኛው ክብር ያላት እዚህ ቤት ነው እሷ የምትመርጠው እዚህ ቤት ያሉትን ሰዎች ነው አንድ ጓደኛ አለችኝ ደጀን እና ያንተን ፕሮግራም ትከፍትና ታያለች አንቺ ግን ምናምን ትለኛለች እኔ እኮ በወንድ ደስ ይለኛል ግን ማርያምን ወዳታለሁ እላታለሁ